ሰላም የቲክቶክ ነዋሪዎች እኔ ነኝ ዶክተር ትልቅሰው subscribe and follow more እየመታነው ና እስቲ የሚበላ ነገር ምን አላችሁ ዛሬ የአህያ ጥብስ አማረኝ ካልሆነ አለቅህም ዘንድሮ የአህያ ዘመን ነው ደበባ ነኝ ከዳሜ ከሰዓት የሻይ ሰዓት እንግዳ ነኝ ዛሬ ዮኒ የለም ጸጊ አኔ ሻይ አልወድም ስጋ ነገር ካለ ሐሪፍ ነው እኔ የሚገርመኝ ቀን በቀን ስጋ ምበሉ ማዎች ገንዘቡን ከየት ነው የምታመጡት የስጋ ቤቱን ባለቤት የራቁት ፎቶ ይዛችሁበት ነው እንዴ ከወፍራም ሴት ጋር መደነስ ፍሪጅ ከቦታ ቦታ ከማንቀሳቀስ አይተናለስም አረ ወገን የሀብታም ልጅ አስረግጄ ካዱኝ እኮ በረከት 5 የዱር እንስሳት ተናገር 3 ጅብና 2 አንበሳ እንደዚህ ደሃ መሆንህን ባውቅ ኖሮ አላገባህም ነበር ህይወቴ አንቺ ነሽ አንቺ ብቻ ነው ያለሽኝ ስልሽ ምን መስሎሽ ነበር ታዲያ ሚስቴን ያዟት ሰዎች እያስፈራሩኝ ነው እንዴ ምን አሉ 100 ሺህ ብር ካላመጣህ እንለቃታለን አለኝ ሁለቱም ጨዋ ያሳደጋት የጨዋ ልጅ ናት ሂዩማን ሄሯን እኮ ነው እንደ ባርኔጣው ልቃ ሰላም ያለችኝ ጅማሮው ላይ ራት በልታል ውዴ ያለች አስሬ ተጠይቀና አብራሃት መኖር ስትጀምር ራት በልታል ብላ ታሳምንሃለች በቤተሰቦች መች ነው ያዘንከው በቀን አንዴ ይበሉ ስሜን ጥጋቡ ብለው ሲያውጡ ማዘር የወንድ ልጅ ድንግልና በምን ይታወቃል ልጄ ወሲብ አድሮ ሲጨርስ ቂጤን ያዝዩ ብሎ ይጮሃል እኔ ምልህ ማትሪክስን ታመጣ እኔማ 300 ዘጋውኩ ማለት አሃ ያንተን ውጤት በዶላር ምንዝረውን ይሰጡ ማለት ነው ማኛ አንቺ የሰው በርጫ እኔ ባንቺ ፍቅር ልሄድ ነው ደንበጫ ቀደም ካንዷ ጋር እየሄድኩ ዝናብ ጠብጠብ ማድረግ ሲጀምር ዋሌት ከምታክል ቦርሳ ውስጥ ጃንጥላ ጃኬት እና ስካርፍ አላወጣችም አስማት ነው መሰለኝ በባንክ ሰራተኛ መጥበስ ከባድ ነው ምሳ ስላት ሲስተም የለም እንትን ስላት ሲስተም አይሰራም እያለች ታዝጋለች ኦንላይን በግን ሸጣለን ብለው ብር ከላክ በኋላ ለበጉ የቤትን አድራሻ ሰጠነዋል ሲሉ አረጨው 12ኛ ክፍል የወደቃችሁ ልጆች አላወቃችሁም እንጂ እኮ ብርሃኑ ነጋ ለጁላ ልጅ አሲስት ማድረጉ ነው ቲክቶከሯ ጃኒ በጣም ከመክሳቷ የተወሳ የሆነ ፊልም ላይ ሲጋራ ሆና ተጫውታለች አረጨው እኔ ከተማ ውስጥ በየቀኑ ዛዛ ያጨስኩ ምጨናነቀው ተማቀናል አሁን ግድባችንን አጠናቀናል በቅርቡ የኑክሌር ኃይል ማመንጫ እንገነባለን ምን አለ የኒውክሌር ኃይል ማመንጨት ዛፍ እንደመትከል ቀላል መስሎታል በማንኛውም ሁኔታ እሱ አያደርገው ዝም ብሎ ያወራል ባክ ቤቴን አንድ ቻይናዊ ላከራ ይፈልግ እንዴት ዋጋ ላስወድድበት ያው ቤቱን ላይ አይጣል አይደል እንዴ ምግብ እኮ በእኛ ነው አትለው የእስጢፎ አዲስ ዘፈን ዩቲዩብ ላይ ተለቀቀ ጆሮዬ ብቻ አይለም ልቤም አብሮ ከጨነቀ አበሻ ወሩን ሙሉ ድፍን ምስር እየበላ የቤት ሰራተኛውን የፈረንጅ ምግብ መስራት ትችያለሽ ብሎ የሚጠይቃት ነገር አረጨው ከእንግዲህ አዮቻ አይራቡምጻ የሚያስፈልጋቸውን እያዘጋጀሁ ነው ሁሉም ነገር መልካም ነው ፍየሉና እኔ ቅጠል ስንቅም አንተ በዚህ ጫት አስለመድከኝ ለሁሉም ኢትዮጵያውያን ቤተሰቦች ደስታን ሰላምንና ጤናን እመኛለሁ ስለተወለድን ብዙ ችግሮች ያጋጥሙናል እኔ እንኳን በአፍሪካ መወለድ አልፈልግም ነበር አንተን ከኔ ጋር እንዲወልዱ እንዴት ፈቀድኩ መልካም አዲስ አመት ፍቅር ሰላምና ደስታ ለሁላችሁም ዛሬ ጀምሮ የዩኒቨርሲቲ ተማሪዎች አያስፈልጉንም ይህች ሀገር የሚያስፈልጋት
የጠፉ በሯን የሚመልሱ ጠንካራ ጀግና ወታደሮች ናቸው። እንዴ ፍየሉ ይሄ ጫት እንዴት ደስ እንደሚል ብታይ አቦ ይመችህ። እውነት ነው ዝንጀሮዬ፣ ምርጥ ነው። አኝክበት። የኔ ቆንጆ ሚስት ቆንጆ ልጅ ወልዳልኛለች። ይህንን ለጓደኛዬ ለደሬሴ ቤተሰቦች የሰራሁት አዲስ መኖሪያ ነው። ሁለቱ ልጆቹ ለተሻለ ትምህርት ሩቅ ሀገር ሄደዋል። በጣም ደህና ናቸው። ሁሉም ነገር መልካም ነው። ችግር የለም። እናንተ ጠንካራና የተባበራችሁ ናችሁ። የመኖሪያ አካባቢያችሁ ወደ ተሻለ ተቀይሯል። እኔም ብል ዩናይትዶች 3-0 ተሸነፋችኋል ወስ ጆሮዬ ነው? Let's go back 70 million years ago. የኔው ጓደኛ አህያ ሷር ሲበላ እንዴት እንደሚያምር ተመልከቱልኝማ። ምን ማለት ነው? የራሳችንን ዕቃ ታወርዱም? እዚህ ሰፈር ጫኛ አውራጭ እኛ ነው የምንሰራው። ከኛ ውጪ ማንም አያወርድም ዕቃውን። ደበበ እኮ በአንዴ ፍሪጅና አልጋ ተሸክሞ መጓዝ ይችላል። እሱ ራሱ ያወርዳል ዕቃችንን። ደቤ ፖሊስ ጥራልኝ። ማንም የሰፈር ወጠምሻ ያስቸግረን። እኛ በሀብታም ቤት ስንጫወት ለቤት ዕቃ እንጂ የጫኛ አውራጅ አይደለም። እስጢፎ አይዶል ሊወዳደር ሄዶ ፍቅርሽ ነው የጎዳኝ የሚለውን ዘፈን ከዘፈነ በኋላ ዳኛችሁ ምን ቢሉት ጥሩ ነው? አንተን የጎዳህ የገዛ የራስ ድምጽ ነው። የመትሪክ ተፈታኞች ብርሃኑን ያስወደቀን እያሉ ነው። መላጣው ላይ ቆመው ነው እንዴ ተፈተኑት? ወንጀሉን ብቻህን የፈጸምከው? አዎ ክቡር ፍርድ ቤት። በዚህ ጊዜ ማን ይታመናል ብለው ነው? ይቅርታ ግን ገነት የሚገቡ ስም ዝርዝር ውስጥ ያንቺን ስም የለም። ቤቲ ነኝ። የጌታ ልጅ በሚለው የቲክቶክ ስሜ ፈልገው እስቲ። ጣሊያን ውስጥ ተማሪዎች አርፍደው ሲመጡ ደረቅ ዳቦ እንዲበሉ ያደርጓቸዋል። ኢትዮጵያ ውስጥ ያሉ ትምህርት ቤቶችም ያንን አይንተው ሲሞክሩት አስተማሪዎቹም አርፍደው መምጣት ጀመሩ። ሄሎ። አቤት። ሰኒዬ እንዴት ነሽ? ደህና ነኝ። ደስ ይላል፣ ደስ ይላል፣ ደስ ይላል። ሰኒዬ ስራ ጥሩ ነው? ጥሩ ነው። ደስ ይላል፣ ደስ ይላል። ሰኒዬ ደስ ይላል። ምግብ በላሽ እንዴ ሰኒዬ? አዎ በልቻለሁ። ደስ ይላል፣ ደስ ይላል፣ ደስ ይላል። ፋዘር ግን ተሻላችሁ? ተሽሎታል። ደስ ይላል፣ ደስ ይላል፣ ደስ ይላል። ሰኒዬ ደስ ይላል። እኔ ቆይ የምለው ወይ እንዴ ነው የምነግርህ? አትደውልልኝ አትልም እንዴ? ምንድን ነው የምትፈልገው? ደስ ይላል፣ ደስ ይላል። ሰኒዬ ደስ ይላል። የኑሮ ውድነት እንዴት ነው? ፋዘር እንቁላል በ30 ብር ገዝቶ ቅርፊቱን አጣሉት፣ ምሳ ፍርፍር ይሰራበታል እያለ ነው። ህዳሴ ግድባችንን መጠናቀቅ ተከትሎ በየቦታው የመብራት አገልግሎት እየቆመ ይገኛል። ምንንን እየተቋቋመ ነው እንደሚለው ጓደኛዬ በጣም ደፋር ከመሆኑ የተነሳ ቆጣሪ ሳያጠፋ ነው መብራት የሚሰራው። ነፍሱን ይማረውና አንቺ የሰው ማኛ፣ አንቺ የሰው በርጫ፣ እኔ ባንቺ ፍቅር ልሄድ ነው ደንበጫ። ውዴ ከመጋባታችን በፊት ብዙ ስጦታዎችን ትሰጠኝ ነበር። አሁን ለምን ተውከው? እሱማ የይምረጡኝ ቅስቀሳ ነበር። ወይኔ በላቸው ተበላው። ጀለስን ሴጣን ይዞት ጸበል እየተጠመቀ ቄሱ ልቀቅ ሲሉት ሴጣኑ ሲንግል ነው ወይስ አልበም የስጢፎ መንፈሳ?
ሁሌም ይህችን ቀን ለማየት እመኝ ነበር። ይህ ግድብ በአይኔ ሲጠናቀቅ ለመመስከር ግን አልፈቀዱልኝም። አሁንም ደስተኛ ነኝ። ይች ቢች የምትጮሂው ለማን ነው? አንቺ የቆሻሻ ልጅ በየመንገዱ እየዞርሽ ስንት አፍ ታውራለሽ? እንደ ጠላት ቆይ የኔን ቆዳ ልልበስሽ፣ ምናልባት እምነት ታገኛለሽ። የኔን ስማት ትጥራ አንተ የአጥር ባሪያ በሰንሰለት ታስረህ ትጮሻለህ። እኔ ግን መንገዱን እገዛለሁ። እኔ ባሪያ ብሆንም እኔ ነኝ የቤቱ ጠባቂ። አንቺ ደግሞ የሰው ጫማ ውስጥ የምትደበቂ ድመት ነሽ። ዝም በይና አጥንት ልስጥሻ፣ አለበለዚያ ከጓሮ ይጥልሻለሁ። አጥንትህ ይቅርጻ፣ እኔ በራሴ ስጋ እበላለሁ። እኔ ድመት አይደለሁም። አንተ ውሻ ስጮህ ሰማሃለው፣ ግን ሰው አጥንት አይጥልልህም። አንቺ ቢች ጸጉርሽን ቀለም ቀብተሽ ትዞሪያለሽ። አንቺ እኮ የሰው ቤት ስትወጪ ብቻ የምትቆሚ ሸርሙጣ ነሽ። አጥንቴን ለጓደኞችሽ ነው የምሰጠው። አንቺን እኮ የትም አልጥልም። ያንተ ሰንሰለት ከእኔ የበለጠ ዋጋ አለው፣ ምክንያቱም ሁል ጊዜ ይታሰራልና። እኔን ስታይ ትንቀጠቀጣለህ። አሁን ዝም በል፣ አለበለዚያ የራስህን ምራቅ ትውጣለህ። የራስሽም ጮኸው የኔ ስም በሰው አንደበት ላይ አይወጣም። ያንተ ስም ግን ውሻ ተብሎ ይጠራል። ቅንዝር እኔ ዶን፣ መንገዴ እሳት፣ አንቺ ተራ ዘይቤሽ ተራ ማልቀስ። ሰንሰሌት ወርቅ፣ አንቺ ቆሻሻ ቢች፣ ቃሌ ገዳይ፣ እብሪትሽ ተሰበረ። ዶን አንተ ቀልዶ ጭራሽ ተከታተል፣ ራፕህ ተራ እንደ ቁንጫ ተገፋ። እኔ ንግስታ ማይክ እኔን ይፈራል። አንተን አቃጥላለሁ፣ አንተ ትጠራለህ። ተገዛልኝ ቢች፣ እኔ ጌታው ነኝ። አንቺ የፍቅሬ ግን ተራ ነሽ። አንገትሽ ባዶአ፣ እኔ ብልጭልጫ፣ ሪትም ሞተአ፣ ተቀመጥ ተንበልብል። አንተ ተረት በራስህ ተታለላ፣ እብሪት ተሰበረ፣ ጻኔ ያለቃኔ ራፕ ተሸበረ፣ እንደ አበራ ተበተነ፣ ንግስት እኔ ነኝ፣ አንተ ተሸነፍክ። እኔ ጦር ቢች፣ አንቺ ጎዳና ተቅበዝባጅ፣ ራፕ ተራ፣ እኔ እሳት አውጣለሁ። ቃሌ ቢላ፣ አንቺን ቆረጥኩ፣ አልፋ ነኝ ጣ፣ አንቺ ተገዛልኝ፣ ተቀመጥ። አንተ ቡችላ በራስ ተደበቅ፣ ራፕ ተሸበረ፣ እኔ እሳት ነኝ፣ እኔ ንግስት፣ አንተን አጠፋለሁ። ማይክ ተንጠልጥሎ ጣ፣ አንተ ተሰቃየ። ስለደረሰ በጣም የሚያስታውሰው ምንድነው? ከየት ልጀምር? ሁሉም ነገር ደግነቱ፣ ልቡት፣ ሆዱት፣ ጉበቱት፣ እንዲያውም መቀኔው። ጀርባህ ጎባጣ፣ እግርህ እንደ እንጨት፣ የምትኖረው በዘመድ አጥንት ላይ ስትጮህም ታስፈራለህ እንደምትት። አንተ ውሻት ከንቱ መኩራትን ተውና ስማኝ፣ አጥንትህን እሰብርሃለሁ፣ ከዛ የት እንደምኖር ታያለህ። አንተ ጎባጣ ጅብጻ፣ ሌሊት ትንከራተታለህ። የወርቅ አጥንት ስሰጥህ አንተ ግን ደም ታሸታለህ። እኔ ነኝ የሰው ልጅ፣ የሰው እጅ የሚመግብህ አንተ ባሪያ ነፃ። እኔ ግን በራሴ እበላለሁ። አሁን ወደ ውስጥ ግባ፣ ያለበለዚያ አፍህን እሰብረዋለሁ። እኔ ነኝ የሰው ልጅ ዘውድ ጻ፣ አንተ ግን መቼም ባሪያ ነህ። ዝም በል አሁን ጻ፣ በገንዘቤ ላይ አታስነክሰኝ ውሻዬ። አንተ ቤት ውስጥ ብቻ ታፈራለህ፣ እኔ ግን በሜዳ ላይ ስቆም ነገስታትም ይንበረከካሉ። አንተ የሌሊት ቆሻሻ፣ የጎባጣው ንጉስ፣ የበሰበሰ አጥንት ለቃሚት፣ የደም ሽታ አፍቃሪ፣ የሚያስፈራው ጩኸት። የሰው እጅ ለሚመግብ ባሪያ ነው የምትኖረው። እኔ ግን አዳኝ ነኝ እና የፈለኩትን ነው የማገኘው። የፈሪነት ዜማ ነው። እኔ የሰው ልጅ አርበኛ ነኝ፣ አንተ ግን የአውሬው ተረፍ ነህ። ውሻዬ አንተ የሰው ባሪያ የቅሪት ነው። የደብዶች ሆስፒታል ነው። አዎ። አጉላላቸው የሚባል ታካሚ ያላችሁ? እባኮ መስመር ላይ ቆዩ፣ አይቼ ልመለስ። ታካሚ አጉላላቸው ትናንት ምሽት አጥር ዘሎ አመለጠጥ። ማን ልበል? እኔ ነኝ አጉላላቸው። መውጣቴን ለማረጋገጥ ነው የደወልኩት። እግዚአብሔር ሆይ ይቅር በለኝ በዚያን ጊዜ ተርቤ ነበር።